ትችዋለሁ ምንም አልፈልግ አንቺን ለማረክ ከቻልኩ ብቻ ይበቃኛል። ይሄ ደግሞ ማለት ነው ናታን እድሜ ልክ እንዲፈረድበት ካልፈልግሽ ወደድሽም ጠላሽም ሚስቴ ትሆኛለሽ። ምን? I love you boy. I love you too. It's you and I. Baby, it's me and you. And no matter what they say, No matter. I'ma love you every I'm a touch you like it. Got your money walk out. Running with that island. Yeah, my love I go. Can I touch me? You got my body better. I'm pushing in the marulera. All the shame of this so can't you man mama. Was I missing push or ya by the casaba? Touching me still. I am not the British. Yes, I think a lion. ስሚ ጭቋ አናግሪና ማናገር ካልፈለኩስ በግድ ታናግሪኛለሽ። በግድ ካላናገርኩስ እመታሻለሁ። እስኪ ደገማ ጥፍሻለሁ። ልጅነትን ካልጨረስክ ሄድና ጭቃ ጥፍጥፍሽ እንደው በደፈናው ዋልኩሽ አንቺ ልጅ አሁንም እንዴት ነሽ? ለማን ነው ላንቺ እንጂ ስምሽን ባላነሳም ባልኖር አጠገብሽ ላንቺ እንደምጨነቅ መቼ አጣዋልብሽ መቼ አጣዋልብሽ መቼ አጣዋልብሽ ወድጃት ከልቤ አኑራት ወዳነው ላትወደኝ የኔ አይነት የታየኝ አታገኝማ አታገኝማ አልኩሽ እኔማ አታገኝማ ወዳጅ የሚሆንሽ እንደኔማ አታገኝማ አውሪው እንካ ማሰጋ አክስተና ዘመድ ሄሎ አክስቴ ወይ አለው እንዴት ነሽ? ደህና ነኝ አለው። ትምህርት አሪፍ ነው አቦሽ። እሺ አልጠፋም ነሽ እማ ዘመድ አታስወርኝማ እየበናትሽ አያቤ እስቲ አውራዎች ልጆች እኮ አሉ እንካ ከማተቀበል አጎቴ ነው አውራው ኧረ አጎት ምን ታውቁት ሄሎ አጎቴ ወይ አለው ደህና ነኝ። አዎ አደቁው እሺ አጎቴ አልጠፋም ማራ አግዛታለሁ። እሺ በቃ እማ በእናትሽ ለራስሽ የምታወሪውን ለራስሽ አታወሪኝ እንዴ? እኔ ጋር ትስጪኝ መቃ አይ ምንም ድምጽሽ አይሰማም። እስኪ ልጁን አውሪው። ኧረ ምን ሁሉ ጊዜ በእናትሽ ማን ነው? እሺ ደግሞ የሞተችው አያት ናት። ሜሪዬ ግቡ የኔ እናት ግቡ። የአራድ ልጆች ዛሬ ቀናችን ነው። ምንድነው አባዬ? ማናት? ሜሪ ትባላለች። የሌሊት አክስት ልጅ ናት። ከካናዳ ነው የመጣችው። ስማ እና ዝም ብላ ለወጣቶች ማበረታቻ ምናምን ብላ 200 ሺህ ብር በተና አልተር ነው እኮ። ከኛ ምንድነው የሚጠበቀው? ታለንት ምናምን አሹፊ ነው የምትለው እናንተ ዝም ብላችሁ ያለን ታለንት። አንቺ ዳንስ ላይ እንደማይሽ አሪፍ ነሽ እንዴ? አንተ ስተኛ እየጠበቅኩኝ ክለቡን ላሰራለሁ አባዬ። ታዋቂ ዳንሰኛ ነኝ። ግባ በቃ። ቁጥር 1 ተወዳዳሪ ወደ መድረክ ባባ ምን ይዘሽ ልመጣሽ? እኔ ዳንስ ነው ይዤላችሁ የመጣሁት። ሜዳውን ፈረሱም ያንቺ ነው። ምንድነው ብራዘር ዘፈንከኛ ነው? አይ ታሪክ ነው የኔና የጓደኞቼን ታሪክ በዳንስ መልክ ሆኖ ጽሁፍ ነው የጻፍኩት። ሴት ጀማ እና ከሴ ያሉት ጓደኞቼን ለማሰብ ነው በዳንሱ። ከሴ አይኔ ላይ ከስከሲም ባው እንዳልጨፍርብህ ይውጣ። አንተስ ምን ይዘህ መጣ? እኔ ይዤ የመጣሁት የፊልም ትርጉም ነው። በደስታ ይቻላል። የኔ ህይወት पागल मत बनो። መች ነው የሩዝ ማዛውስ ታሪክ የምንሰራው? तुम जानते हो मैं तुम्हें क्यों चाहती हूँ? አማልክቶቹ ይጠብቁ የኔ ቆንጆ። አባዬ መች ጨረስኩ? ምንድነው? አጅል ከጄ ተነስ ካጠገቤ ጥፋ። ራጃ ይባላል። የፒያሳ ልጅ ነው። ልጅቷን የቲሩሙን ቦክሰኛ እየቀለብኩ ነው ያሳደግኳት። አትዋሽ የኔ ፍቅር፣ የበላይ ተክሉን ነው። ዝም በይ የኔ ፍቅር፣ ጣማቸው ስለሚመሳሰለው። ራጃ ገጀሮውን በምን ሊያዘው? ከፈለክ በቃ ሊያዘው አለው። የቄራ ልጅ ነኝ እገላችኋለሁ። ለምን የቋራ ልጅ አትሆንም? አልሰማህም ባቡጂ? አሬ ቤታ አገር ችግር በቂቤ ያስበላል። እዚህ ስንት እንደገባ ያውቁ? ስንት ነው እዚህ? 700 ብር አባዬ።
ኪሎ 700 ብር ገብቷል እዚህ። ወዲህ በል እጅ በእጅ ፍቅር እንዲደረጅ የሚሏት አባባል መርካቶ ላይ ቀረች የሚለውን የመሳይ ተፈራ ካሳን ዘፈን እየዘፈነላ ነው። አጄ ጋርድ የለም እንጂ ድምጽ ያበደ ነው። አባዬ ያኔ ህይወት እኔ እኮ ፀሐዩ መስሎኝ ነበር። ለካ አይንሽ ነው የሚያበራው። ልክ እንደ ሊሊሽ አይን ይዟት ሄደ። ተጋቡ፣ ተፈጸመ። ኧረ አባዬ ባሽዬ 200 ሺህ ብርን እርሶ አሸንፋለን። አረ ሜሪዬ አይገባም። አረ 200 ሺህ ያንሷል አባዬ። ሜሪዬ ሊሊሽ እንገባበዝ፣ እንውጣ። ዛሬ ባኔ ነው። ይሄ ነው አባዬ፣ ይሄ ቁርስ ምናምን በልተን ነው የምንለያየው። ብራዘሮች አዝናለሁ። እንግዲህ አንተ ሁለቱንም ይዟቸው ሄደ። ዛሬ አምሮብሻል። እጪ ደግሞ መጣ። አንዴ እናውራ። የኔ ፍቅር እዚያው ላይ ወይ ረስቼው። ዮኒ ማለት እኮ እሱ ነው፣ አብሮ አደግ ጓደኛዬ። ዮኒ ይባላለሁ። ነፂዬን በጣም ነው የምወዳት እንደ እህት። አንዴ ብቻችንን እናውራ። እንዳትቆይ በቃ። በአደባባይ ስለኔና ስላንቺ የሚያክሰው ባለበት ምን እየሰራሽ ነው? ደግሞ ሊጀምር ነው። በጣም ታምራላችሁ። ከማን ጋር? ከቤስት ፍሬንድሽ ጋር። በተለይ ወገብሽን ሲያክፍሽ። ካሌብ ከዚህ ልጅ ጋር እንዳጠረጠረኝ ብያለሁ፣ አንተ ስለማትታመን እንጂ። ሁል ጊዜ ስሜትን ማስረዳት ለወንድ ልጅ ይደክማል። ለክብሬም ተጨነቂ ማለቴ ጭቅጭቅ ከሆነብሽ በየራሳችን መንገድ እንጓዝ። ከኔ የተለየ መንገድ አለ? የሰው መንገዱ ስራው ነው። የተባረከ የተቀደሰ ማዕድ አድርግልን። አሜን። ማን ነው? ሰላም፣ እንዴት አላችሁ? ኮረኔል። አንተ ሰውዬ 10 ሰዓት አልነበር እንዴ መጣል ያልከው? ምን እባክህ፣ ማርፈድ እኮ የስንፍና ምልክት ነው። በጊዜ ልምጣ ብዬ እኮ ነው። ይልቅ ምንድነው የምበላው? ና እስቲ አብረን እንብላ። ኧረ እንካ ይኸውልህ ብላ። ይኸው። አሃ በቅቶ ነው። አይ ደግ አደረክ። እኔማ አሁን አንደኛዬን በማደጎ ወስጄ አሳድግሃለሁ። ምንም ማድረግ አልችልም። በቃ አይ እሱማ ጥሩ ሀሳብ ነው። እንትን ባልሰራልህ ምን አለ ትለኛለህ? ቆይ ይሄ አሳማ ሽማግሌ በመርዝ ካልደፋሁት እኔ ሰላም አላገኝም በቤቴ። መድፋት አለብኝ። እሱ ጸጥ ነው ማለት ነው። እኔ ኮረኔል አይደለሁም። ጎሽ አስቼ፣ ልክ ሰዓቷ ላይ ነው የደረስከው። ልበላ ስል ኦን ታይም። ና ተቋድሰን እንብላ። ኢትዮጵያዊነት እኮ ፍቅር ነው። ና ኧረ ዛሬ ሳልበላም። ምን ማለት ነው ደግሞ እሱ? አሁን ቅርብ ሰዓት ነው ትዬ ማንጠግቦች ጋር 5 በየአይነት ብቻ ቀምሼ የመጣሁ። አሃ እኛም ቤት ትጠረጥረዋለህ ማለት ነው? አበላ? በፍጹም እንደዛ ማለት አይደለም፣ ግን አልበላም። በቃ ጠግቤያለሁ ዛሬ። አታስገድደኝ። ኧረ ተው እናንተ ሰዎች በእህል አትጣሉ። ይሄን ያጣ ስንት አለ እኮ። እንደውም አምጣ አባዬ፣ እኔ እበላዋለሁ። አምጣው። እንደውም በጣም ጥሩ። እሱ ይብላው። ስጠው፣ ለሱ ስጠው። አትበላም አንተ። ለአንተ እዛ ሽሮ ተቀምጦልሃል፣ እሱም ብላ። ይሄ ለእንግዳ የቀረበ ነው። ችግር የለም። ምን እኔ ማለት እሱ አይደለም። ስጠው፣ ችግር የለም። እንካ እንደውም ብንካ ብላ። እንዴ ደግሞ የሌለ እርቦኝ ነበር የመጣሁት ታውቃለህ። አባዬ አሁን በሞቴ አንድ ላጉርስ ና ኧረ እኔ በቃኝ። እኔ ጠግቤያለሁ እግዚአብሔር ይመስገን። ፍቅራችን ሲያስቀና እንደው አጉርሰው። ጉረስ እንጂ ኮረኔል ጉረስ። እንዲህማ አትረኝ። እንደው በሞቴ እንደው ኧረ ጉረስለት። እጁን ዘርግቶ ኧረ አሲ እንደሱ ስታስቀኑ ራን ካው፣ ላም፣ ዶግ፣ ውሻ፣ ካት፣ ድመት፣ ካር፣ መኪና፣ ቴብል፣ ጠረጴዛ፣ ዶር፣ በር፣ ዊንዶ፣ መስኮት። ምንድን ነው? እንግሊሽ። አንተ እዚህ ዝም ብለህ ተርመጥመጥ። እኛ በአንድ ሌሊት ተባቋቀን። ግላስ፣ ብርጭቆ፣ ስፑን፣ ማንኪያ፣ ሎሪ፣ የጭነት መኪና፣ ባስኬት፣ ቅርጫት። ትንሽ ፈጠንኩብሽ፣ ሸውራ ዳርኩሽ። በእንግሊዝኛ ግራ ገባሽ አይደል? ዩር ዋይፍ፣ ዩር ናይፍ፣ ዩር ላይፍ። ቲ ኮፊ። ለምንስ አይበለኝ ይቅጣኝ ከዚህ በላይ ወትሮስ ምን አለበት ንጹህ ነው ተበዳይ። ስላገኘሁሽ በጣም ደስ ብሎኛል። የተለያየንበትን ቀን ታስታውሰዋለህ? ያንን ቀን ማስታወስ አልፈልግም። እኔ ግን ባልፈልግም አስታውሰዋለሁ። አይንሽም ማየት አልፈልግም ካልከኝ ቀን ጀምሮ አይኔ እንደማታየው ቃል ገብቼልህ ነበር። ዛሬም ስላየው በጣም ይቅርታ። ተለያየን እንጂ እኮ ጠላቶች አሉን። አዎ ጠላቶች አይደለን፣ ግን ደግሞ ወዳጆች የምንሆንበት ምንም አይነት መንገድ የለም። ሰላሙን ይሄን ያህል ነው ልቧን የሰበርኩት ማለት ነው። ፍቅሬ ክሳለው። አምጡትና አውርዱልኝ። 2 ሰዓትን አውርዱልኝ። ለደላላው ደግሞ 2። እንዴ
ምን ሆና ነው? እናት እሷም ወደቀች። ምን ሆና ነው? ጽናት አንሳት፣ አባቴ አንሳት። እኛ በልተን የመጣ ነው። አንበላም፣ ምንም ነገር አንበላም። እንዲያው ስሞት ስቀበር ሚጣ እንኳን ምሳ ትበላለች። ምሳ እሺ። አይ ትያስካል በልቻለሁ፣ መሄድ አለብኝ። አሁን እኮ ነው ከቤት በልተን የመጣ ነው። እንዴ አንቺ አልበላሽም እንዴ? እንዲያው በፍጹም ስሞትልኝ ሳትበይ አትሂጂ። ኧረ እንዲያው ስሞት አትቸገሪ። አሁን ነው በልተን የመጣችሁ። አንቺ አትሂጂም እንዴ? አልረፈደብሽም እንዴ? እየሄድኩ ነው እኮ ማት እያስካልናቸው። እንዲያው ሚጣይ ለእኔ ብለሽ አንድ ቁርጥ በያሽ። ምን የመሰለሽ ሽሮ መሰለች። በቃ እሺ እበላለሁ። አይ በቃ ይቅርብኝ ትያስካል። ባይሆን መሄድ አለብኝ። ጓደኞቹ ውጪ እየጠበቁኝ ነው። እንዴ ምን ጉድ ነው? አሁን እሺ ብለሽ አሁን እምቢ? መሄድ አለብኝ። ለቁም ነገር ነው። ምን አይነት ቁም ነገር? በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ መነኮሳት እርዳታ ላደርግ ነው። ይህ ሳምንት በአብይ ጾም ቅድስት በሚል ስያሜ ይጠራል። ይኸውም ጌታችን ጾም የጀመረባት ልዩና የተቀደሰች መሆኗን ያመለክታል። በዚህ ጾም ወቅትም የአባቶቻችንን ከፀሐይና ከዝናብ የማይከላከል በዓታቸውንም እንቀይርላቸው። እኛም መልካም ነገርን በማድረግ ለነፍሳችን ስንቅ እንያዝ። ታምኚኛለሽ? እሺ ጀርባሽን ወደዛ ስጪና ወደ እኔ ወድቀስ። አይዞሽ ችግር የለውም ምን ይይዝሻል? እንዳልወድቅ ያዘኝሽ። በህይወታችሁ ማንንም ሰው እንዳታውቁ፣ ማንንም። ነይ እስቲ ውጪ ተዝናንተን እንምጣ። እባክህ ደብሮኛል። እዚሁ ነን ዛሬ። በቃ እሺ ክፍሌ ነኝ። ግጥም ልገጥም ነው። እሺ ለኔ ያላት ፍቅር እያለቀ መጥቶ አብራኝ ለመታየት ልቧ ራሱ ፈርቶ ድንገት ልነግራት ስል ምንድነው? ምን አሁን የገጠምከው ግጥም ስለኔ ነው? ኧረ አይደለም። እሺ በቃ በሩን ከፈተችው አይኔን እያየችኝ ግጥሙ ስለኔ ነው ብላ ጠየቀችኝ። ሰምቻለሁ። ስለኔ ነው? ምን አሁን የገጠምከው ግጥም ስለኔ ነው? ሰምቻለሁ። አረ መስሎሽ ነው እባክሽ። ደግሞ ታውቂ የለ እንዴ የግጥም መድብሌን አሁን ቶሎ መጨረስ እንዳለብኝ። ወይ በቃ ተሳስቼ ይሆናል እኮ። በቃ እሺ። ጠልቼሻለሁኝ እመኝኝ በሞቴ አይኔ እንዳያይሽ ውጪልኝ ከቤቴ። ምን የግድ ስምሽ መጥቀስ አለብኝ እንዴ? በቃ ውጪ። ወይ ምን ልታዘዝ? ይኸውልህ የሆነ ፌቨር ሰራልኛል። እዛ ጋር የምታያት ፍቅረኛ ነሽ ማለት ነው። እና ዛሬ ፕሮፖዝ ላደርጋት ፈልጌ ነው። እና ይሄንን ቀለበት እዛ ወይኑ ውስጥ ከተህ እዛው ወይኑ ቀርተህ እዛው ነው ከተህ የምታመጣው። እንዳረሳ ቀለበቱን። እሺ በቃ አዎ፣ እቺ ያዛትሽ በቃ እንዳረሳሽ ይመች። ይኸው ያዘዛችሁት። ቺርስ። እሺ ቺርስ። እንዴ አታስቀምጪው እንዴ? እየጠጣሽ ጠጪ እንዴ? እኔም ይዣለሁ እየጠጣ ነው እንዴ? ጠጪ። እሺ እንዴ ምንድነው ፉት እንዴ? እንደዚህ ጠጪ አንዴ ነው። እንደዚህ ጠጪ እንጂ ፉት አይባል። ጠጪ። እሺ የኔ ፍቅር እቺን ቀን በጉጉት ስጠብቃት ነበር። ታገቢ ባትጋረኝ። ወይኔ በቃ ህይወቴ እኮ ተቀየረ። ወይኔ እኔ ራሴ እኮ ነኝ የከተትኩት። ይሄ ነው መክተት። ሄድና እዛ መከተው ላይ ክተት። እንደውም ሁለተኛ አጠገቤ እንዳትደርስ። ጨረስን ባይ። ወዴት ነህ? ትምህርት አለብኝ በቅዳሜ። አዎ ተጨማሪ ትምህርት አይደል? የታል ቦርሳ? የምን ቦርሳ? ምን ማለት ነው የምን ቦርሳ? ደብተር በእጅ ነው ይዘህ የምትሄደው? አዎ በቦርሳ ይዘህ ሂድ። እንዴ አንድ ደብተር እኮ ነው። ለምን ግማሽ አይሆንም? እሺ ምን ይመስላል? በእናትህ
ምንድነው ያስኮ በኪስህ? እስክሪፕቶ እስቲ ይሄው። በዛኛው በኩልስ ባዶ ነው። ናና ምንድነው ያስከው? ባዶ ነው ይላል እንዴ? ይሄው። ስንት ሰዓት ነው የምትለቀቁት? 7 ሰዓት። 7 ሰዓት ከ5 እዚህ ካላገኘው ጉድህ ነው። ሂድ። እሺ እማዬ አባዬ ፍቅረኛዬ ናሆም ማለት እሱ ነው። ሰላም ዋላችሁ? እንዴት ዋልክ? አረፍ በል እባክህ። እሺ እሺ። እንዲሁ ሳየው ደህና ልጅ ይመስላል። በምን አወቅ? አታይም እንዴ እጁ ላይ ይዞ የመጣው? የኔን የቀበሌ የ5 ወር ደሞዜን እኮ ነው አንጠልጥሎ ያመጣት። አንቺ ራሱ ብትሸጪ ከዚህ እኩል አታወጪም። ድሮም አንተ መጠጥ ስታይ ይፈላብሃል። እንዲህ ነው የሚያደርግህ ዘይ። እና እሷን ነገር ለእኔ ነው አይደል ይዛት የመጣኸው? መቼስ ይዛት ልትመለስ አይደለም አይደለ? አዎ። ኧረ ያው እሺ። ከልጄ ጋር ታዲያ የት ነው የተዋወቃችሁት? ጭፈራ ቤት ነው? ማን ነው የበጎ አድራጎት ስራ ስትሰራ ነው አግኝቻት የተዋወቅ ነው። ልጄን ግን ምኗን አይታ ነው የወደድካት? ያው እርሶ ሚስቱን ሲያዩ የሻፈዱበትን ፓርት አይቼ ነው የሻፈድኩት እኔ። ጸባያን አይቼ ነው እየወደድኳት። ጥሩ ልጅ ነው የወለዱት ዛሬ። ፊደል ግን ቆጥራል? አዎ በሚገባ። የት ነው የተማርከው? ሀገር ውስጥ አይደለም ውጪ ሀገር ነው። አላልኩሽም? ደህና ልጅ ነው። መቼስ በስኮላር ነው አይደለ? አልተሳሳቱም። እና በየትኛው ድርጅት በኩል ነው የሄድከው? በግሬስ ኤዱኬሽናል ቪዛ ኮንሰልታንሲ በኩል ነው የሄድኩት እኔ። አንድ መቀለበው አሳማ ነበረኝ እንዳልከው አመለጠኝ። ወይኔ እንዴ! ታዲያ ከዚህ በፊት ምዝገባ ላመለጣችሁ እኮ ለአጭር ጊዜ የሚቆይ ትልቅ እድል አመቻችቷል ግሬስ። ደግሞ የተለያዩ አገልግሎቶችን ያለምንም አይነት ቅድመ ክፍያ ነው እየሰጠ የሚገኘው። የምርህን ነው? ግን ህጋዊ ናቸው አይደለ? አዎ፣ ከመንግስቱ ላኮ ሰርተፍኬት ተሰጥቷቸዋል። ምስክር ደግሞ እኛ አለን። አድራሻቸው የት ነው ታዲያ? ቦሌ ደንበል ቢትወደድ ባህሩ ህንጻ 8ኛ ፎቅ ላይ ያገኟቸዋል። ደግሞ ምዝገባ በአካል ነው። አንተ አሳማ ቶሎ ተነስ። እንዴ ፋዘር፣ እየመጣሁበትስ ጉዳይ ከአንድ ወር በኋላ ተመልሰና። አንቺ ለምንድን ነው አባትሽ ቀበሌ እንደሚሰሩ ቀድመሽ አልነገርሽኝ? ፋዘር የኮቴ ከፍዬም ቢሆን ዛሬ ይጨርሱልኝ። Really nigga? እንዴ በቃ ሂድ አንተ። እኔ ትንሽ ቆይቼ እሄዳለሁ። በቃ እንዴ የጀንበር ግባ። ወይኔ ጉዴ! ዛሬማ መዋረዴ ነው። አምላኬ ሆይ አውጣኝ። በስመ አብ፣ ፀሐዩ በጣም ነው ያደከመኝ። ቆየሁብሽ። ተነሽ በቃ እንሂድ። ተነሽ እንሂድ። አይ አንተ ሂድ፣ እኔ አልሄድም አሁን። እንዴ ምን ማለት ነው? እኔ አልሄድም ማለት? ሂድ አንተ። እኔ አልሄድም አልኩህ እንዴ። ስለቆየሁ አኩርፈሽ ነው? እቀጣለሁ። በቃ ተነሽ፣ አሁን ረፍዷል። ኡፍ፣ እኔ አልሄድም አሁን። ቆይ ትንሽ ቆያለሁ። አትቀልጃ በእናትሽ። ተነሽ እንዴ! እንዴ በቃ ሂድ አንተ። እኔ ትንሽ ቆይቼ እሄዳለሁ። በቃ እንዴ ብቻዬን እሄዳለሁ። እሺ በቃ ሂድ አንተ። ጉድ እኮ ነው። እሺ ምን ሆነሽ ነው? ምንም አልሆንኩም። በቃ ሂድ። አሃ ገባኝ። በቃ መጣሁ። እሺ ይቅርታ እናትዬ። ፓድ ይኖርሻል? አለኝ። ግን ለምን ነው? ድንገት ጓደኛዬ ፔሪድ መጣባትና ፓር ደግሞ አልያዘችም። እሺ ይኸው። እሺ በጣም አመሰግናለሁኝ። እሺ እሺ ችግር የለውም። ምንም ያህል ብታቃጥይኝም አንቺን መረዳት አይከብደኝም። የኔ ደነዝ አብሮ አደገ። እሺ ጓደኛዬ አሁን አንድ ሰው ቡና ጠጡ ለማለት አሁን ይሁላ ተራራ ልወጣ ነው። አረማ ይግፍሽ ምን አለሽ ስንቅ እንኳን ብታስይልኝ። Somebody's watching me. It's my anxiety. ያነዋል ሽማ ሰይጣን ማንተ ሰይጣን እንግዲህ አስደረገተኝ እኮ ከሳተለም እንዴ የት ሄደ ነው? ምን
ልከሽ መስሎኝ ወጣሁት። ማ እኔ እማ ሙድ እያሽብኝ ባልሆነ ልኬ ነበር። ውይ ሞት ይርሰኝ። አሁን የሚሄደው ቦታ አለ። አንድ 500 ብር ግጭኝ እስኪ። የምን 500 ብር? እማ እየነገርኩሽ እኮ ከጓደኞች ጋር ልዝናና ነው። የለኝም እባክህ ወረዜ ነው። እሺ አሁን ቢፌ ውስጥ ያውላ ውስኪ ተደርድሯል። ወይ አንጠጣው ወይ ሰው አናስጠጣ ወይ አንሸጠው። ወይኔ ለካ የማዘሯን ዕቃ መሸጥ እንችላለን። እንሸጠዋ። እሺ ታርጌታችን እነዚህን ይመስላሉ ማለት ነው። ይሄን ዕቃ ሸጠን ዝም ብለን በትንሹ 4000 ብር አምሽው በቃ ዛሬማ ፋኖ ምንለው። ወይኔ ወይ ሰርቶልኛል ወይ ሰርቼለታለሁ። አሁን ያውላቀው በ200 ብር ይገዛኛል። ወይኔ ደግሞ እኮ ማጽናኛ ብሎ ኮፍያ ይሰጠኛል። አሁን ይሄን ኮፍያ ምን ላደርጉ ነው? ወይ ደነዋል ሽማ ሰላም ይጥፋ። ደግሞ ይሄን ኮፍያ ከየት ነው የምንለቀቅ? አንተ ማለቃቀመው ጉድ የለም። ደግሞ ይሄን ኮፍያ ከየት ነው ያመጣኸው? አረማዬ እባክሽን ጀለስ እኮ አልፈልግም ብሎ ሰጥቶኝ እኮ ነው። ሰላም ለዚህ ቤት። ወርቅዬ መጣሽ? ነይ ጎረምሳው እንዴት ነሽ? ሂማኔሪ ሲያምር ደግሞ የኔ ነው የሚመስለው። ከየት ገዝተሽው ነው? እባክሽ አንዱ እዚህ በርካሽ ሲሸጥ አገኘሁትና ዝም እየገዛሁት። አይ ጥሩ አደረግሽ። እንዴ እኔን አንገታብል ደግሞ ከየት ነው ያመጣሽው? እባክሽ ራሱ ሰውዬ ነው ይሄንን በርካሽ ዋጋ ይሸጠልኝ። እሱንም ገዝተሽው ነው? እሺ ቅራቅሙ በቃ ይኸው ደርሰን እንምጣ አይደለ? ጠብቅሻለሁ። እሺ ውጪ ላይ ጠብቂኝ። በቃ ልብሴ ልቀይር። ውጪ ላይ ጠብቂኝ እና እዚህ ጠብቂኝ። የትም እንዳልሽ። እሺ አንተ ውሻ። ይኸውልህ የኔ ልጅ በዚህ አጋጣሚ የምነግርህ ነገር አለ። ከድሮም ጀምሮ አትመቸኝ። በጣም ነው የምጠላ። እናንተን ራሱ አስወርጁ ስላት እምቢ ብላኝ ነው ይኸው ሳልፈልግ በግድ አባቴ ሆንኩት ማለት ነው። እንዲህ ሳገኘህ ራሱ በቃ ይሄ እነቃው ገደሉ ነው የሚለኝ እና በጣም ነው የምጠላ በጣም። ኧረ አባዬ ደግሞ ይሄማ በጭራሽ አንተ አይደለህም መጠጡ ነው። ያማን እንዴ ሚሪና እኮ ነው። እናንተ ሳይተኛ እንዴ ምንድነው የምትጨቀጭቁ? ይሄ አቡሽ ነው በልጅነቴ የተገኘኸው ትቦ ዳር ነው ይለኛል። ዝም በለው ወንዝ ዳር ነው። ምን እኮ አላልኩም? እኔ እኮ ነግሬሃለሁ። እውነተኛ ልጃቸው እኔ ብቻ ነኝ የወለዱ ልጃቸው ብያለሁ ነው። ከእናንተ ትምህርት ቤት በጣም ቆንጆ ማን ነው? ሚኪ። ኦኬ ምኑ ነው ደስ የሚልሽ? ሁሉ ነገር። አዎ። እስቲ ምኑ በዝርዝር ብትነግሪኝ። ፊቱ፣ ቁመናው፣ አመቱም ደስ ይልሻል። ስንት አመቱ ነው? 8። ሲኒየር ነዋ። እሱ ግን ለምንድን ነው ብዙ ጊዜ ከሀሴት ጋር ነው ከማን ጋር ነው የሚውለው? ከኔ ጋር ነው። ከማን ጋር ሲውል ነው የሚያናድሽ ሚኪ? ከኤሌዘር ጋር አብረው ሲጫወቱ አፈር ምናምን ማቡነን ነው። አያቡንም። ሚኪ እንኳን ምንም አይለኝም። ኤሌዘር ችግር አለበት ሲጀመር። ከሚኪ ጋር ምሳ አብራችሁ ትበላላችሁ? ምሳ ክፍል አለን። እሱ ሌላ ቦታ ከተቀመጠ ወንበር ያለበት 2 ወንበር ያለበት አንዱ ጋር ሲቀመጥ እኔ እሱ ነው ሄደሽ አንዱ ላይ ቁጭ። ሚኪን ትወጂዋለሽ? ኦኬ እሱ ሲወድሻል? ልጅህ ከእውቀት የራቀ ነው። አስረዳ ነው ሊገባው ግን አልቻለም። 4 ሲካፈል ለ4 ስንት እንደሆነ ራሱ አያውቅም። 4 ሲካፈል ለ4 አታውቅም? 4 ሲካፈል ለ4 ስንት ነው? 4 እንጀራ አለኝ። ያለኝን 4 እንጀራ ለአንተ፣ ለእናትህ፣ ለወንድም፣ ለእህትህ እኩል ባካፈላችሁ ስንት እንጀራ ይደርሳችኋል? 4 እንጀራ ለ4 ሰው ማካፈል አይቻልም። ለምን? መቼ ያካፍለህን ታውቃለህ አባዬ? 4ቱንም ብቻህን ነው የምትበላው። አቦ በቃ ማለት ትመችኛለሽ ማለት በቃ አፍቅሬሻለሁ። ፍቅር ማለት የመኪና ስም ነው። አንቺ ሙት ይጃለሽ እንዴ በእናትሽ? ኧረ በቃ እኔ ፎንቃላ ላቭ ነው በቃ። አትቀልድ አባ በእናትህ። ግን 6 አፓርታማ አለክ፣ መኪና አስመጪና ላኪ ነክ፣ የግል ፕሌን አለክ። ወደዛ ሂድ። ሙት ይጃለሽ እንዴ በእናትሽ? ሲጀመር ማለት ነው ገንዘብ ደስታን አይገዛም። እሺ ገንዘብ ደስታን አይገዛም። ይኸውልህ ገዝቶ ማለት ነው መልሱላ አለው። በመልሱ ደግሞ ለአንተ ቤት እገዛልሃለሁ። እሺ በነገራችን ላይ ስሜ ደስታ ነው፣ ግን ደስታ ብለሽ እንዳጠሪኝ። ደን ምንጊዜም ዋጫት። ደን ስውጣት ስታ ይሆናል ስምሽ። ስታ ትክክል። ስታ መንገዷን ስታ ራሷን ስታ ጨምሪበት። አምሯን ስታ ቀልቧን ስታ ብዙ ነገር አለ ባይዘወይ ስታ ሲባል ሌላም ቃል ጨምሪ። አንከፋም፣ እኛ ደስታዎች ነን። ቤቱን ግን ወደድሽው? ምንም አይልም፣ ቆንጆ ነው።
በአካል በጣም ቆንጆ ነሽ። ያን ሁሉ ጊዜ ቴክስት አውርተን ዛሬ እንገናኛለን ብዬ በጭራሽ አላሰብኩም ነበር። እስቲ የሚበላ ነገር እንዘዝ። አዎ እኔም እርቦኛል በጣም። ማነህ? ፈጥኖ ደራሽ? አቤት ከስተመራችን። ምንድነው ደግሞ ዛሬ በቁምጣ? ትእዛዝ ላይ ፈጥኜ ስደርስ ያየኝ አንድ የሩጫ መልማይ ከስተመራችን ነው ወደ ሩጫው ዓለም ይቀላል። ና ታዘዛትሽ። የዛሬው ሜኑ ምንድነው? እሺ ምን ይሁንልሽ? ቋንጣ ፍርፍር፣ አልጫ ፍርፍር፣ ጥብስ፣ ቅቅል፣ ለብለብ፣ ቃጠሎ፣ ጋዝ ላይት ወዘተረፈ። በቃ አንድ ጥብስ፣ አንድ ጎረድ ጎረድ፣ አንድ ቋንጣ ፍርፍር አምጣልኝ። እስከዛው መዳረሻ አምጣልኝ ሻይ ባምባሻ። እኔ የምለው ይሄ ሁሉ ምግብ ሪቪው ልትሰሪበት ነው እንዴ? ና አንቺ ለሱም ታዘዘው። እሺ እሺ። ለኔ ውሃ ይሁንልኝ። ከውሃው ጋር ግን ለረጅም ጊዜ የሚከፈል የብድር አማራጭም አንድ ላይ አቅርብልኝ። ይሄው ቢ እየበላሽ አቤት ጌቴ። እኔ የምልህ ፈጥኖ ደራሽ እቺ ቅድም አብረት የነበርኩት ልጅ ነች አይደል? ይመስለኛል ጌታዬ፣ ካልተለወጠ። ምን ነው ከተመገብሽ ቆየሽ እንዴ? ታስረሽ ነበር? ከራስሽ ጋር እየተወያየሽ ነው እንዴ? ስብሰባ ጀመርሽ እኮ እኛን ሳትጠሪ። በቃ መድረኩን ለአንቺና ለምግቡ ልተውላችሁ። አንቺ ትቆያለሽ መሰለኝ። ና እስኪ ፈጥኖ ደራሽ ሂሳብ አምጣልኝ። እሺ አመጣለሁ። ይሄው። ምንድነው አንተ? ሂሳብ ነው። ይሄማ ሂሳብ አይደለም። 9ኙንም የትምህርት አይነቶች አጠቃሎ የያዘ የትምህርት ፓኬጅ ነው። እኔ የምልህ ፈጥኖ ደራሽ 30 ደርሷል እንዴ? ፔሮል ያመጣህ ነው ይመስለው። በጀት ላጸድቅ ነው እንዴ መጣሁት? ያንተንም ደሞዝ አንድ ላይ አስበህ መሆን አለበት። በቃ ለኔ መውጫ ቀዳዳውን አሳየኝ፣ ለሷ ደግሞ የማናጀሩን ቢሮ አሳያት። ናው እንዴ አቤል፣ ለምን መጣ? እናቴ የለችም? አዎ የለችም፣ ገበያ ነች። እዚህ ትላንት የመጣው ቀን እኮ የለበስከው ነው እቺ ቲሸርት ተቀዳዷል። እና ሳምንት በቀሉ 2 ቲሸርት ገዝታልኝ ነበርና አንዱን ልሰጥህ ነው የመጣሁት። እንዴ እናትህ በቀሉ ብትቆጣህስ? ችግር የለውም ልበስ አንተ። እሺ አመሰግናለሁ። ቻው ቻው። አንተ ወይ ከየት ነው ያመጣኸው የለበስከውን? አቤል ሰጥቶኝ ነው። አያምርም? እንዲህ አይነት ልብስ እኮ ላንተ አይገባህም። እሺ እንዴት ዋላችሁ? ሰላም ዋልሽ በቀሉ? አንዴ መጣው አንዴ። ምን ሆና ነው አንተ? ወይ ሳምንት የገዛሁልህ ቲሸርት አንዱን ለናውል ሰጠሁት። ምንም አይነት ልብስ የለውም። ያንን የመሰለ ልብስ ነው ለዛ ልጅ የምትሰጠው? ምን ችግር አለው? እሱም እኮ እንደኛው ሰው ነው። ምን አግብቶ? እኔ ላንተ አይደል የገዛሁት? ና እሺ ይቅርታ። ጋይስ ረመዳን ሲደርስ ረመዳን በመጣ ቁጥር በክርስቲያንና በሙስሊም ጎረቤታሞች መካከል የማይረሳ የፍቅር ትዝታ አለ። የሳምቡሳና የትምህርት አሁን የአፍጠር ሰዓት እንዴት ትረሳለች? ቪዲዮን አይተን እንመለስና የሚያስቁና ፍቅር የሆኑ ኮሜንቶችን እናነባለን። እናንተም የራሳችሁን ኮሜንት መጨመር ትችላላችሁ። ይሄ የተመታ ሰው እንግዲህ ምንድን ያለው? ማፍጠሪያ ሰዓት ላይ በር አካባቢ የምትመላለሱ ክርስቲያን ጓደኞቼ እረፉ። ኢፍጣር መድረሱን ለመንገርስ አለምጣ እኔ እንኳን የሆነች ዶሮ ጠፍታኝ ሳን ፍለጋ ነው የምመላለስ። አይደለ አርፈ ሳሙሳና ተምሬን ታመጣታለህ ወይስ ሌላ ነገር ይፈጠራል? ወላካሎ ያስለመድከንን ሳምቡሳ ስጠንና እንሄድልሃለን።
ኧረ ተውኝ። ኧረ ይመቻችሁ። ተመችቶኛል። የኔማ ነቅታብኝ በሩን ክፍት ነው የምታደርገው። ያው ሰዓት መጠየቅ አይቀርም። ለአንድ ወር ሰዓት የለኝ። እሺ ቻርጀሬን አቀብለኝ። ከ12 ሰዓት ተኩል ጀምሮ በር ላይ ላይ ትለያላችሁ እውነት። አንዱ ጀለሴ ቡና ሊጠራኛ ቤት መጥቶ ምን ቢል ጥሩ ነው? እማዬ እንዳለቻችሁ ሳምቡሳ ጠጥ። ኦ ማይ ጋድ! ኧረ ተውኝ። ያለ ሙስሊሞች እኮ አንደምቅም። ማርያምን ኖሩልናል። ይምጡ። ድሮም ከነሱ ነው የሚያምርብናል። ሌላኛው ሙስሊም በጣም ብዙ ያለወጣኋቸው እንደዚህ አይነት ፍቅር የሆኑ ኮሜንቶች አይቻለሁና የእውነት እንዴት ደስ እንዳለኝ አታውቁም። በጣም ነው የምወዳችሁ። ምንወዳችሁ በጣም ነው የምንወዳችሁ። ትለያላችሁ። ሰሞኑን ቪዲዮ እየሰራው ስላልነበር አካውንቴ እንደ መጀመሪያው እየሄደ ስላልሆነ በመካከላችን ባለው ጠንካራ ፍቅር ልክ ቪዲዮን ኮፒ ሊንክ እናደርጋለን። ያራዳች እስቲ